ሰው ታሪኩን ሲረሳ ድንጋይ ይናገራል ይላሉ አበው። እውነት በጭቃ በተሸፈነም ዘመን መጥቶ ያጥባታል። ወሎ ላሊበላ ለማኝ አይደለችም። የመንፈስ ክብር ያለባት፣ የጀግኖች ደም ያጠጣት፣ የቅዱሳን ጸሎት ያከበራት የታሪክ እናት ነች። የምድሩ አፈር ገድልን ያውቃል። የተራራዋ ጫፍ ጀግንነትን ያስታውሳል። የወንዞቿ ውሃ አባቶችን ስም እየዘመረ ይፈሳል። የላስታ ልጅ እጁን ለስድብ አይዘረጋም፣ ራሱን ለክብር ያቆማል። አንጀቱ በእምነት ልቡ በሀገር ፍቅር ይነዳል። እንዴት ይባላል ለማኝ? የድንጋይ ቤተ መቅደስን ለዓለም ያሳየች፣ ከመሬት ውስጥ ሰማይን ያነጸች፣ የንጉሥ ላሊበላን አሻራ እስከ ዛሬ የጠበቀች ይህች ምድር የምህረት መንደር ናት። የጾምና የጸሎት ቤት ናት። የፍትህ ሰንደቅ የቆመባት፣ የክብር አርማ የተሰቀለባት ናት። እነ አሳምነውን ጽጌን የወለደች፣ እነ ተፈራ ማሞን ያሳደገች፣ እነ ራስ ሚካኤልን ያከበረች፣ እነ ራስ ወሌን ያነገሰች፣ የነ ራስ ዳምጠውን ያስታወሰች ምድር ናት። የነገሥታት ዙፋን በእምነት የቆመባት፣ የቅዱሳን እግር በረከት ያረፈባት፣ የአርበኞች ሰይፍ ለነጻነት የተመዘዘባት የክብር አገር ናት።